በቤተ ክርስቲያን ውስጥ ልደባደብ ገብቼ በሕይወቴ ፈጽሞ ያልጠበቁት ተአምርና ክስተት ሆነ በማለት ዘማሪና መጋቢ አስፋው መለሰ ያስተላለፈው ሕይወት ምስክርነት በማህበራዊ ሚዲያው ላይ ትልቅ ሽፋንን በማግኘት በርካታ ሰዎች እየተቀባበሉት ይገኛሉ። ዘማሪ፣ ፓስተር ወይም ነቢይ በሚሉ ማዕረጎች ከመጠራት ይልቅ ለሰዎች ሁሉ በወንድምነት የቀረበው በብዙዎች ዘንድ አስፋው ተብሎ ቢታወቅም በወንድ አያቱ ዘንድ ግን ኑርልኝ የሚል ፍቅር የተሞላበት መጠሪያ ነበረው። አስፋው የሚለውን ስም ያወጣችለት ሴት አያቱ ስትሆን ያደገውም በእነዚሁ አያቶቹ እጅ ውስጥ በሙሉ ነፃነትና ፍቅር ነበረ። በአስተዳደጉና በባህሪው የጀግንነት ወይም የትዕቢት ስሜት ባይኖርበትም ከልጅነቱ ጀምሮ የሚታወቅበት አንድ ጎልቶ የሚወጣ ባህሪ ነበረው፣ እልህ። በተለይ በእግር ኳስ ጨዋታና በልጅነት ጊዜ ውስጥ ተመቶ መመለስ የማይሆንለት እጅግ እልከኛና ተደባዳቢ ልጅ ነበረ። ይሁን እንጂ ቅንነቱና ንጹህ ልቡ የዚሁ ባህሪው ሌላኛው ገጽታ ነበሩ። ማንም ካልነካውና ካልተፎካከረው በቀር በፍጹም ሰላምና ፍቅር አላፊ አግዳሚውን የሚተናኮል አልነበረም። ታዲያ በልጅነቱ በነበረው እልህ የተነሳ ድብደባ ያረፈባቸው ወዳጆቹ ዛሬ ላይ ትልቅ ደረጃ ደርሰው ሳሉ ያን ጊዜ መታኝ ቦታ ጠባሳው እስከ ዛሬ አለ ይሉታል። እርሱ ግን ዛሬ ላይ ሆኖ ያንን የልጅነት ትዝታ ሲያስታውስ በአፍረትና በትህትና ፈገግ ይላል። የሕይወቱን አቅጣጫ ሙሉ በሙሉ የለወጠው የእግዚአብሔር ጥሪ ግን የተከሰተው ማንም ባልጠረጠረውና ባልጠበቀው መንገድና ሁኔታ ውስጥ ነበረ። ወደ አንድ መንፈሳዊ ኮንፈረንስ ያመራው ደህንነትን ፍለጋ ጸሎት ለማድረግ ወይም ትንቢት ለመስማት አልነበረም። ይልቁንም በውስጡ በነበረው ጥላቻና እልህ ተገፋፍቶ ሰውን ለመደብደብና ጥቃት ለማድረስ ነበረ። በወቅቱ ገና ጩጬ ልጅ ቢሆንም በነበረው የጥላቻና የእልህ መጠን ሰዎችን በጽኑ ሊጎዳ በሚችልበት ሁኔታ ላይ ይገኝ ነበረ። ነገር ግን የእግዚአብሔር አሰራር ከሰው መንገድ እጅግ የራቀ ነው። ገና ኮንፈረንሱ ቦታ ገብቶ እንደተቀመጠ ጌታን እንኳን ሳይቀበልና ትምህርት ሳይማር ድንገት አንድ የመገለጥን ቃል ተሰማ። ይህን ብላቴና እግዚአብሔር ዓለምን ያዞረዋል። ያቺ ቅጽበት የሕይወቱ መታጠፊያ ነበረች። ገና ሳይዘጋጅ በግልጽ ጠላትነትና ለጥፋት በገባበት ቦታ ላይ የእግዚአብሔር ድንቅ ጥሪ ያዘው። በዚያች ዕለት ጌታን ተቀበለ። ወደ ቤተ ክርስቲያንም የገባው ያኔ እንደገባ እስከ ዛሬ ድረስ ከእግዚአብሔር ቤት ሳይወጣ ጸንቶ ይገኛል። አንዳንድ ጊዜ እግዚአብሔር ሰውን የሚመርጥበትና የሚለይበት መንገድ በሰው አእምሮ የማይታሰብና አስደናቂ ክስተት ይሆናል። የቤተሰቦቹና የራሱ የሕይወት ዕቅድ አንድ አይነት ነበረ። የእግዚአብሔር ጎዳና ግን ሙሉ በሙሉ ሌላ ነበረ። ያለፈበት የእግዚአብሔር መንገድ የጭንቀት የመከራና የሻካራ ሕይወት የተሞላ ቢሆንም በእነዚያ ሁሉ መከራዎች ውስጥ እግዚአብሔር እውነተኛነቱንና ታማኝነቱን በግልጽ ለአስፋው መለሰ አሳይቶታል። እንዲያውም በእነዚያ አስቸጋሪና የጭንቅ መንገዶች ውስጥ ማለፉ እርሱን አምላኩን ይበልጥ እንዲወደውና እንዲቀርበው አድርጎታል። ዛሬ ላይ በአንድ ህብረትና በቤተ ክርስቲያን ውስጥ ትኩረት አድርጎ በሙሉ አገልግሎት ላይ ይገኛል። ምንም እንኳን ዘማሪነቱ፣ መጋቢነቱ፣ ነቢይነቱ ቢኖርም እርሱ ግን በቀላል በወንድምነቱና በትህትናው የእግዚአብሔርን እውነት እያገለገለ ይኖራል። የሕይወት ጎዳናውን በብቸኝነትና በጽናት ሲገፋ ኑሮውን ከእግዚአብሔር አገልግሎት ጋር ለማጣጣም ትልቅ ትግል ውስጥ አልፏል። ልክ እንደ ሐዋርያው ጳውሎስ ድንኳን እየሰፋ አገልግሎቱን እንዳከናወነው ሁሉ እርሱም ኑሮን ለማሸነፍና ጸጋውን ጠብቆ ለመጓዝ በነበረው ጽኑ እምነት መሰረት የመጀመሪያውን 100 ብር ይዞ የሥራ መኪና በመግዛት እንቅስቃሴውን ጀመረ። ያን ጊዜ አዲስ የነበረውን 5L ሚኒባስ ገዝቶ በቀን እየሰራ ማታ ማታም ያገለግል ነበረ። አልፎ ተርፎም ሌሊት ላይ ከአዲስ አበባ እስከ ናዝሬት ድረስ እያሽከረከረ በሹፍርና ይሰራ ነበረ። አንዳንድ የሚያውቁኝ ተሳፋሪዎች እንደሚዘምረውና የሚሰብከው ሰው ሹፌር ሆነ እያሉ የሚያሾፉና የሚያሸማቅቁ ሰዎች በዙሪያው ሞልተው ነበረ። ዝና ሲኖር ሰው እንደማይረዳው፣ ኪስና ዝና እንደማይመጣጠኑና ዝና በስርዓት ካልተጠበቀ ገዳይ መሆኑን በልቡ ተረድቶ ነበረ ዘማሪና መጋቢ አስፋው መለሰ። እንዲህ ባለ መከራና የሰዎች አለመረዳት ውስጥ እያለ ሌላ መኪናዎችን እየገዛ ጉዞውን ቀጠለ። ነገር ግን የእግዚአብሔር አቅጣጫ ከሰው ሐሳብ የተለየ ነበረ።
በአዲስ አበባ ላፍቶ መብራት ኃይል አካባቢ በግቢ ውስጥ ተከራይቶ በሚኖርበት ወቅት ሌሊት ላይ ድንገት የቁጣ ድምጽ ያለው ከባድ የእግዚአብሔር ማስጠንቀቂያ ወደ ህይወቱ መጣ። የጨለማው መንፈስ የተመሳሰለበትን የቁጣ ድምጽ አቁም ሲለው ህይወቱ ለ48 ሰዓታት ያህል በከባድ ማሰላሰልና ውጥረት ውስጥ ወደቀ። ምን አደረግኩ? ምንስ ተሳሳትኩ? እያለ ከራሱ ጋር ሲታገል እግዚአብሔር በግልጽ ተናገረው። እኔ አንተን የጠራው ለራሴና ለራሴ ዓላማ ብቻ ነው። አንተ የሄድክበት አካሄድ እኔ እያየው ያለበት አካሄድ አይደለም። ሙሉ ኃላፊነትና ዋስትና የወሰድኩት እኔ ነኝ የሚል መለኮታዊ ቃል መጣለት። ያን ጊዜ ከልጅነቱ ጀምሮ ከቤተሰብ ተለይቶ ብቻውን እንዳደገ ጥሩ ኑሮና ልብስን በራሱ ጥረትና በእግዚአብሔር ብቻ እንዳገኘ አሰበ። እግዚአብሔር ይህንን የንግድ ሥራና ጎዳና እንዳልወደደው ሲረዳና ያለማቋረጥ ሲጸልይ በጉዞው ላይ መኪናዎች በራሳቸው መገለባበጥ ጀመሩ። ያም ከባድ የእግዚአብሔር ጣልቃ ገብነትና ማስጠንቀቂያ መሆኑን ተረድቶ በትልቅ መታዘዝ በእግዚአብሔር ፊት አጎነበሰና እጅ ሰጠ። ከድሮም ጀምሮ የሰልፍ ሰው እንደነበር የሚናገረው ዘማሪና መጋቢ አስፋው በሕይወት ውስጥ ያጋጠሙትን ስቃዮች ሲያስታውስ ልቡ ይሰበራል። በመኪና አደጋ እግሩ ቆስሎ ሆስፒታል ገብቶ 2 እና 3 ምላጭ ሰርጀሪ ሲሰራ እግሩ ውስጥ እንደተረሳና አጠገቡ ማንም ሰው እንዳልነበረ ይናገራል። ብቻውን ነበር ያሳለፈው። ከጊዜ በኋላ ያ የሰርጀሪ ጉዳት ነርቭን ነክቶ በጀርባው ወይም ደግሞ ባክቦን አካባቢ ላይ የከባድ የነርቭ ስቃይና መከራን አመጣበት። አገልግሎቱን እንኳን መቀጠል እስከማይቻለው ድረስ የደረሰ ከባድ ህመምና ራብ ገጠመው። ነገር ግን በምድር ላይ ገንዘብ ማጣት ወይም መራብ ፈጽሞ አልከበደውም። በእውነት የከበደውና የሰበረው ነገር እርሱን እያወቁና እየተመለከቱ ላለመረዳት ብለው ራሳቸውን ዘግተው የሚኖሩ ሰዎች መኖራቸው ነበረ። ያ ሁሉ መከራና ስቃይ ሲመጣበት ይህ ነገር ከኔ ቢቀርብኝ ብሎ አልተጸጸተም። ይልቁንም ወድቆና ተሰብሮም ቢሆን ወድጄው የተቀበልኩት ነው እያለ የእግዚአብሔርን ፍጹም ፈቃድ በጸጋ ተቀብሎ በታማኝነት ዛሬ ድረስ ቆሟል። ውድ የክርስቲያን አዲስ የዩቲዩብ ቻናል ቤተሰቦቻችን በዛሬው ፕሮግራማችን ወደ እናንተ ያቀረብነው እንግዲህ ሰሞኑን በማህበራዊ ሚዲያ ላይ በስፋት ሲንሸራሸር የነበረውን የተወዳጁ ዘማሪና መጋቢ አስፋው መለሰን የህይወት ምስክርነት ነበረ። በእርግጥ ከዚህ ፕሮግራም የተማራችሁት ነገር እንዳለ እያሰብን በፕሮግራማችን ላይ ያላችሁን ሀሳብና አስተያየት በሀሳብ መስጫ ሳጥን ላይ ልታስቀምጡልን ትችላላችሁ እያልን እንዲሁም ቻናሉን ደግሞ ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጥሪያችንን እያስተላለፍን የዛሬው ፕሮግራማችንን በዚሁ አጠናቀቅን። በያላችሁበት ስፍራ ሁሉ ሰላም፣ ጤና፣ ፍቅር ይሁንላችሁ። ቸር ሰንብቱ።